ሰላም እንዴት ናችሁ? እኔ የምሰራው ስራ መስተንግዶ እና ደግሞ ዴሊቨሪ እቃ ምናምን ነገር እገዛለሁ። ያው እየተመለስኩ ነው ወደ ሰንጋተራ እና ያው ምርጥ ቭሎጊ ባትሆንም እንደ ትንሿ ቭሎጊ ማበረታታችሁን እንዳታቆሙ አበረታቱኝ፣ ላይክ እያደረጋችሁ እና ያው እኔ ላይፍን ህይወትን ለማሸነፍ ደፋ ቀና እያልኩ ምናምን እና የእናንተንም ደግሞ የኑሮ ደረጃ ከኔ ጋር ስታስተያዩት ምናምን ነገር ትገረማላችሁ። አንድ ቀን ግን እለወጣለሁ፣ እንደዚህ ሆኜ አልቀርም። እና የለውጤ መጀመሪያ ደግሞ የአሁኗ ውድቀቴ የነገ ስኬቴ፣ የአሁኑ ውድቀቴ የነገ ከፍታዬ፣ የአሁኑ ውድቀቴ መማሪያዬ፣ እመማርበት ጥንካሬ ነውና መቼም ተስፋ ሳንቆርጥ ባለን ነገር እየቀጠለን መቼም ተስፋ ሳንቆርጥ እንደዚህ እኔ በጠራራ ፀሐይ እየተጓዝኩ ብዙ ነገሮችን ለማድረግ ራሴ ላይ ሰርቫይቭ ለማድረግ ብዙ ነገሮችን ለማድረግ ይኸው እንደምታዩት እቃ ገዝቼ እየተመለስኩ ከዛም ወደ ቦታ እየተመለስኩ ነው። አያምርም? መንገዱ ከዚህ በኋላ ይሻላል። ሰንጋተራ ሜክሲኮ አካባቢ እንደምታዩት ነው እና ከወደዳችሁትም ደግሞ ሼር፣ ኮፒ ሊንክ፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። እንደኔ አይነት ህይወት ውስጥ ያላችሁ ሰዎች ከሆናችሁ መቼም ተስፋ እንዳትቆርጡ። በቃ መቼም እና ደስተኛ ባንሆንም ደስተኛ ለመሆን እየሞከርን ልክ እንደኔ የእግር ጉዞዬን ግን አቀጠንኩት። ከዛም እንደዚህ ፎቄን እያሳየው መንገዴን በእግሬ እየመራው በስልኬ ደግሞ ቪዲዮዎችን እየቀረጽኩ ወደ መኪና ማስገቢያ ውስጥ ገባው። በውስጥ ለውስጥ አድርጌ ወደ ስራ ቦታዬ መስተንግዶ ወደምሰራበት ወደ አንደኛ ፎቅ እየሄድኩ ነው። ከዛም በፍጥነት ወደ ስራ ቦታዬ መመለሴን አፋጠንኩት። ይሄው አሁን ደርሻለሁ። ትንሽ መጋጨት አለ።